ሌላው ትልቅ መጽሐፈ ምስጢረ ሰማይ ወምድር የሚል ኢትዮጵያውያን ሊቃውንት የጻፉት ጥንታዊ የብራና መጽሐፍ ላይ በተለይ ሄኖክን ነው የሚተረጎመው። እዛ ላይ ወመትህቲሃ ለውቅያኖስ ሃሎ ቀላየማይ ግሩም ይላል። ወደ አማርኛ ሲመለስ ግሩም ውሃ ያለበት ደግሞ ጥልቅ አለ ይላል። ሌላ ውሃ ከውቅያኖስ በታች። ቀጥሎ ይሄ ምን ይላል? ወመትህቲሃ ኮኩ ይላል። ከዛ በኋላ ደግሞ አለት አለ ይላል ከውሃው በኋላ። ከዛ ምን ይላል? ወመትህተ ኮኩ ሲኦል። ከዚህ አለት ቀጥሎ ነው ሲኦልን የሚያስቀምጠው ማለት። ይሄ መጽሐፍ እንግዲህ ከአለቱ በታች ሲኦል ነው የሚለው ነገር ምናልባት ማየት ይቻላል። ከዛ በኋላ ወመትህተ ሲኦል ነፋስ ይላል። ከሲኦል በታች ደግሞ በጣም ኃይለኛ ነፋስ አለ ይላል። ወመትህተ ነፋስ ጸናፌ ጽልመት ይላል። ከነፋሱ በኋላ ደግሞ ከፍተኛ የሆነ የጨለማ ዳርቻ አለ ይላል። እንዲህ እያለ ነው የሚወርደው ማለት ነው። ከዛ በኋላ ምን ብሎ ጽፏል መሰለ? ወምድህረዝ ምን ታሎ ለሊሁ ያምር ህቧቲው። ከዛ በኋላ ግን ምን እንዳለ የሚታወቅ ነገር አይደለም ብሎ መጽሐፈ ምስጢረ ሰማይ ወምድር ይሄንን ያስቀምጣል። ይሄን ሁሉ ማየት ያስፈልጋል ነው ቅዱሱን መጽሐፍ ስናነበው ስነ ፍጥረትን ስንመረምር